የምርጫ ሂደቱ እንደምታውቁት እንግዲህ ሂደቱ አጠቃላይ ከተጀመረ ከቅድመ ምርጫ ጀምሮ 1-4 ወር አካባቢ ሆኖታል። የቅስቀሳ ሂደቶችን ስናደርግ ነው የቆየ ነው። በእነዛ ሂደቶች የተለያዩ ችግሮች ቢያጋጥሙንም እነሱን ሶልቭ እያደረግን በሂደቱ ቆይተናል። ዛሬም በየቦታው ያሉ ኢዜማውያን ወጥተው እየመረጡ ነው ያሉት። ታዛቢዎቻችን በየቦታው አሰማርተናል። እኛም እየመረጥን ያለ ነው። በማዕከል ደግሞ ይህንን ሞኒተር የሚያደርግ ቲም ኦልሬዲ ስታብሊሽ አድርገናል። የሚመጡ ቅሬታዎችን በየአግባቡ የሚፈታ ማለት ነው። ኤኒ ታይም ምንም አይነት መረጃ ስትፈልጉ በማዕከል ያለው ቢሮአችን መምጣት ትችላላችሁ። እስካሁን ባለ ሂደት ሜጀር የሚባል ትልቅ ችግር አላጋጠመንም እስካሁን ባለው። ከዚህ በኋላ ያሉትን ደግሞ እያንዳንዳቸው ሞኒተር እያደረግን ነው የምንሄደው እንደየምርጫ ክልሎቹ ማለት ነው። በየምርጫ ክልሎቹ ሁኔታ የተለያየ ስለሆነ በሱ መልኩ ሞኒተር እያደረግን ነው የምንሄደው። እሱን ኢንፎርም እያደረግናቸው የምንቀጥል ይሆናል ማለት ነው። ህብረተሰቡ እንግዲህ የተለያዩ የምርጫ ቅስቀሳዎችን ሲሰማ ቆይቷል። አማራጮቹን እስካሁን ወስኗል ብለን እናምናለን። በእኛ በኩል ካርድ የወሰደ በምርጫ ቦርድ መሰረት ከ54 ሚሊዮን ሰው በላይ አለ። ሁሉም ካርዱን ሳያባክን እያንዳንዱ በነቂስ ወጥቶ እንዲመርጥ ጥሪ እናቀርባለን። የሚበጀውን ለሀገር ይሻላል የሚለውን መምረጥ ይችላል። ካርድ ማባከን ግን ፌር አይደለም። ባልመረጡት መተዳደር ትክክል ነው ብለን አናምንም። እንደ ኢዜማ የሚፈልገውን ማንኛውም ፓርቲ ማንኛውም የግል ተወዳዳሪም ሊሆን ይችላል መምረጥ ይችላል ህብረተሰቡ። በሱ መልኩ በነቂስ ወጥቶ እንዲመርጥ ነው ጥሪ የምናደርገው ማለት ነው። ሌላ ምናልባት የምርጫ ጣቢያዎች በየምርጫ ጣቢያዎች በሰዓቱ ተከፍቷል የሚል ግምገማ አላችሁ? የምርጫ ጣቢያዎች በጠዋት በመከፈት ረገድ 12 ሰዓት ላይ እንደተከፈቱ አረጋግጠናል። ነገር ግን አንዳንድ የምርጫ ጣቢያዎች ላይ የተለያዩ ችግሮች ነበሩ። እሱን ከምርጫ ቦርድ ጋር በመነጋገር እየፈታን ነው የሄድነው። ያልተፈቱም ካሉ ከምርጫ ቦርድ ጋር በመነጋገር ከአስተባባሪዎች ጋር በመነጋገር እየፈታን የምንሄድበት ሂደት ነው ያዘጋጃል። በእኛ በኩል እያንዳንዱ ምርጫ ጣቢያ እና እያንዳንዱ ታዛቢ በማዕከል ሪፖርት የሚያደርግበት ሲስተም አዘጋጅተናል። የትኛውም የኢትዮጵያ ኮርነር ላይ ምንም አይነት ችግር ቢፈጠር ምርጫን የተመለከተ ቀጥታ ኢንፎርሜሽን ይደርሰናል። እሱን በሚመለከት እሱን ለምርጫ ቦርድ ኮሚኒኬት አድርገን ሶሉሽን መፍትሄ የሚሰጥበት መንገድ እንፈልጋለን ማለት ነው። ህዝቡ በምንም መልኩ ቢሆን በተለይ መብቱን እንዲጠቀም እርስዎ እንደ አንድ ፓርቲ መሪ ያስተላልፋል። ቀደም እንዳልኩት ነው ካርድ ወስዶ አለመምረጥ ትክክል ነው ብለን አናምንም። ካርድ አለማውጣት ትክክል አይደለም። አሁን ደግሞ እሱኛውን ሀርድል እሱኛውን አንደኛውን ስቴጅ አልፈው ካርድ ያወጡ ሰዎች ካርዳቸው መባከን የለበትም ብለን ነው የምናምነው። ነሰሰርሊ ኢዜማን ምረጡ እያልኩ አይደለም፣ ግን የሚበጃቸውን የሚፈልጉትን ወጥተው መምረጥ ዲሞክራሲን መለማመድ ነው። ዲሞክራሲያዊ ሀገር እንፈልጋለን የሚል ማንኛውም ዜጋ ወጥቶ መምረጥ አለበት ብለን ነው የምናምነው። በእኛ በኩል ህብረተሰቡ ካርድ የወሰደ ሁሉ በሙሉ በነቂስ ወጥቶ እንዲመርጥ ጥሪ እናቀርባለን። እንደዚህ ካቋቋማችሁት ማዕከል የደረሳችሁ ጥቆማ ምን አለ? ለምሳሌ በጣም ማይነር ኢሹዎች ናቸው እስካሁን የምርጫ ቁሳቁስ የመምረጫ ካርድ ያልደረሰባቸው ነበሩ። አንዳንዶቹ ላይ የቦታ መለያየት ነበር። እጣ ካወጣንበት ቦታ የተለየ ነበረ። እስካሁን ማስታውሰው አንድ ቦታ ደግሞ የኢዜማ እጩዎች እዚህ አካባቢ ነዋሪ አይደሉም በሚል ሊወዳደሩ አይገባም የሚል የብልጽግና ታዛቢዎች ያቀረቡት ነበር። እሱን ሁሉ ፈተናል። አሁን እጃችን ላይ ያለ አሁን ማስተንተን ምለው ቅሬታ የለንም እስካሁን። ውጤቱ ምንም ይሁን ምንም ለመቀበል ምን ያክል ዝግጁ ናችሁ? ሂደቱ ዴሞክራሲያዊ እስከሆነ ድረስ አሁን በተጀመረበት አግባብ እስከተጠናቀቀ ድረስ በኢዜማ በኩል ውጤቱን መቀበል አማራጭ ያለው ነገር አይደለም። በምርጫ ውድድር ውስጥ ነው የገባ ነው። ማሸነፍ መሸነፍ ያለ ነገር ነው፣ የምንጠብቀው ነገር ነው። ውጤቱ ምንም ይሁን ምን ሂደቱ ትክክል እስከሆነ ድረስ የምንቀበለው ነው።